እሺ ቤች ያው ዛሬ ብዙ ነገሮች እያስተማርከኝ ነውና ስለዚህ ይሄ ቢዝነስ እንዴት ነው ላሳድገው የምችለው? ኦኬ አሁን ቢዝነስ ራሱ የሆነ የእድገት ሳይክል አለው። የእድገት ደረጃዎችም አሉት ማለት ነው። ሰክሰስ አሁን ያቀድሽበት ፕላን ያረግሽው ነገር ሲሳካ ማለት ነው። ያቀድሽው ነገር ሲሳካ የቢዝነሱ ሰክሰስ ዘጋ እንትን ይደረጋል። ከዛ በኋላ ፕሮግረስ ነው የሚመጣው። ይሄን ነገር ይዘሽው ከዚህ እስከዚህ አሁን ፕሮጀክቱ ለቢዝነሱ ለአንድ ዓመት ከሆነ ከአንድ ዓመት በኋላ ምን ገብቶሻል አይደል? ፕሮግረስ ከዛ በኋላ ግሮዝ ይመጣል ማለት ነው። ሰክሰሱ ልክ እንደ አውሮፕላን ብናየው እንትን አውሮፕላን ይንደረደራል። አሁን ገና አልጀመርሽም አንቺ እንኳን መንደርደር እንኳን አልተጀመረም። አውሮፕላን ውስጥ እንኳን ራሱ አልተሳፈርሽም። ይንደረደራል። ከዛ ያ አውሮፕላን ቴክ ኦፍ ያደርጋል፣ ይነሳል። ከዛ ይሄ አውሮፕላን የተፈቀደለትን ከፍታ ካገኘ በኋላ ከዚህ ከተማ ወደዛኛው ከተማ ሊወርድ ከሚችልበት ከፍታ ይደርሳል ማለት ነው። ከኤ ወደ ቢ ሄደ ማለት ነው። ከዛ በኋላ ቀስ ብሎ ቴክኒካል ፎሊንግ ይወድቃል፣ ራንዌይ ላይ ይደርሳል። ከዛ ሄዶ ፓርክ ያደርጋል። ቢዝነስ ሳይክል ማለት ይሄ ነው፣ አንድ ቢዝነስ ሳይክል። ስለዚህ አሁን ይሄኛውም ስናየው አሁን አንቺ አይዲያ ላይ ነሽ ያለሽው። አሁን አይዲያ ላይ ነው ያለሽው። አሁን ወደ ቢዝነስ ሬዲ ነው እየተለወጥሽ ያለሽው። you know ቢዝነስ ሬዲ ማለት whenever you have an opportunity to do it ነዳጅ ቆስቁሰሽ ማሮጥ ልትጀምሪ ነው ማለት ነው የሚደረገው። ስለዚህ የዚህ ቢዝነስ እድገት የዚህ ቢዝነስ ፕሮግረስ ምን ይመስላል የሚለውን እንየው። አሁን ካራቫኑን ኦውን ታረጋለሽ። ያ ካራቫን ዋጋውን ትሰራለሽ፣ ኢንቨስትመንቱን ታያለሽ። ከዛ በኋላ ካራቫን ውስጥ የሚያስፈልግሽን የኪችን እቃዎች ታስቀምጫለሽ፣ የኪችን ዩቴንሲልስ ታስቀምጫለሽ። እነዚህን ታረጋለሽ። ለሰራተኛ የሚለብሱትን ለሰራተኛ እንትን የሚሉትን ሁሉንም ታሟያለሽ። ወርኪንግ ካፒታል የሚፈልጉ ነገሮችን በጠቅላላ እንትን ታረጋለሽ። ጥሬ ዕቃ ታዘጋጃለሽ ምናምን። እነዚህ ማለት አውሮፕላኑ ውስጥ ለቴክ ኦፍ ስትዘጋጂ ነው። ነገር ግን ከዚህ በፊት ቢዝነስ ለመጀመር የቢዝነስ ፕሮሰስን መሄድ አለብሽ። አንደኛው ኢንቨስትመንት ማግኘት ነው፣ ፈንድ ማግኘት ነው። ሁለተኛው ፈንዱን ይዞ ህጋዊ የንግድ ፍቃድ ማውጣት ነው። ሶስተኛው ህጋዊ የንግድ ፍቃድ ይዞ ደግሞ መስሪያ ቦታ ወይም ደግሞ የምትሰሪበትን አካባቢ እንዲሰጥሽ ገቨርንመንትን መጠየቅ ነው። እነዚህ ፕሮሰሶች ኦልሞስት ገብተሽ ለመንደርደር እየጠበቅሽ ነው ማለት ነው። ሶ አሁን ትሄጃለሽ፣ የንግድ ፍቃድሽን እንትን ታደርጊያለሽ፣ ካፒታልሽን ተወስኛለሽ ምናምን when እንትን ሬዲ ሲሆን ቢዝነስ ሬዲ ሲሆን ማለት ነው። ዘን ያንን ትይዥና መሮጫ ትራክ ላይ ትሄጃለሽ አንቲል እስክትነሺ ድረስ። አሁን መሮጫ ትራክ ላይ ስትሄጂ የሚያስፈልግሽ ኢነርጂ ትንሽ ሊሆን ይችላል። ነገር ግን መነሳት ላይ ስበት ወደ ታች አየር አለ፣ የራሱ ክብደት አለ። የአውሮፕላኑ ምናምን በጣም ብዙ ኢነርጂ ይፈልጋል እስኪወጣ ድረስ። ስለዚህ እዛ ጋር ስትደርሰሽ እንትኑ እስኪከፈት ድረስ ያለው ኢነርጂ ብዙ ነው ማለት ነው። ወርኪንግ ካፒታል ኢነርጂ፣ ነዳጅ ምናምን እየጨመርሽበት ትሄዳለሽ። ከዛ ሄዶ ሽያጭ ስትጀምሪና ያቀድሻት የዕለቷን ሽያጭ ስታረጋግጫት ከተማው ላይ ከኤ ወደ ቢ ልትጀምሪ ነው ማለት ነው። ስለዚህ ከኤ ወደ ቢ ስትሄጂ ደግሞ ስሙዝ ቢዝነስ ነው እንደተባባልነው። ሁል ጊዜ ካሺ እንትን ይደረጋል። ቅድም የተማርሽውን የንግድ ስርዓትና ስትራቴጂዎችሽን እዛ ውስጥ እየተገበርሽ እንደ ሁኔታው የለዋወጥሽ ትመጫለሽ። የቢዝነስ ፖለቲክሶችሽን በደንብ ታያለሽ። ሂውማን ሪሶርስሽን በደንብ ተቆጣጠሪያለሽ፣ እንድትታረጋለሽ። እንደዚህ አይነቶችን ነገሮች ኢንጆይ ታደርጊዋለሽ ማለት ነው። ስለዚህ ሁልጊዜ ትርፍ እያደረግሽ ትሄጃለሽ። ትርፍ እያደረግሽ ስትሄጂ ሀብት እያጠራቀምሽ ትመጫለሽ። ሀብት ባይ ዲዛይን ማለት ይሄ ነው። ከኤ ወደ ቢ ስትሄጂ ሀብት ባይ ዲዛይን ተጠራቅሞ መጣ። ሀብት በዲዛይን ይሆናል። ለምሳሌ አንድ እንቁላል ገዝቼ ቀቅለዋለሁ፣ 25 ብር ገዝቼ 50 ብር በሚጥሚጣ ሸጠዋለሁ ወይ ነው 25 ብር አገኘው። በሁለተኛው ጊዜ ሁለት እንቁላል ገዛለሁ፣ እቀቅለዋለሁ፣ ከእንደገና ሲሸጠው 50 ብር አገኘው።
ከነገና ደግሞ ሁሉንም ገዝቼበት እንስሳ 100 ብር አገኘው እንዲህ ያለ ምናምን ታደርጊያለሽ። ስለዚህ የመጀመሪያው መነሻ 25 ብር ነች፣ ያገኘሁት ግን 200 ብር ነው ማለት ነው። ያ ሀብ ሆነ ማለት ነው። ልክ በመቶ ሺዎች ስታደርጊው በሚሊዮኖች ስታደርጊውም እንደዚህ ይመጣል ማለት ነው። ሶ የካራቫን ቢዝነሱ ዛሬ የምትጀምሪው ፕሮሰስ ተደርጎ የምትፈጥሪው ሀብት እዛ መጨረሻው ላይ የቢዝነስ ሳይክሉን ሊጨርስ የሚወርድበት ታይም ላይ የምታገኘው ነው ማለት ነው። ብድሮች ካሉብሽ የምትከፊው፣ ኢንቨስትመንት እንትን ካለሽ የምታደርጊበት የመሳሰሉ ነገሮች ይኖራሉ ማለት ነው። ሶ ከዛ ብሎ ቀስ ብሎ ይወርዳል። ወይም ደግሞ ይቀጥል ከተባለ በአየር ላይ ነዳጅ መጥቶ የሚሞላ የሆነ ሲስተም ያስፈልጋል ማለት ነው። we call it progress grows ካራቫን አሁን ቃሊቲ ላይ የምትሰሪው ከሆነ ቀጥሎ የፈረንሳይ እንትን ጋር ሊሆን ይችላል፣ አደባባይ ሜክሲኮ አደባባይ ጋር ሊሆን ይችላል፣ ቦሌ ሊሆን ይችላል ምናምን እያሉ ቀስ ብሎ የሚሰፉበት ነው። ግሮዝ ማለት ይሄ ነው። አንዱ ደግሞ ሽያጭ ካፓሲቲ መጨመር ነው። 250 ከሆነ እንትን የምትሰሪው ወደ 500 የማድረስ ምናምን ባለ ፋሲሊቲ፣ እሱም አንዱ ሌላው ግሮዝ ነው። የምትቀጥራቸው ሰራተኞች ከዚህ ወደዛ ምናምን ገምቱ ይሻላል የምታሳድግበት እንትን ነው። ከስተመር ሳይዙን ራሱ ከሹፌር፣ ከተሳፋሪ፣ ከተማሪ፣ ከቢሮ ሰራተኛ ምናልባት ለትልልቅ ኮንሰርቶችና ለትልልቅ እንትኖች እያመረትሽ የምታቀርብበት ነው። ይሄ ግሮዝ እንለዋለን፣ እድገት እንለዋለን ማለት ነው። ስለዚህ የአንቺ ቢዝነስ ጭንቅላትሽ ውስጥ ማስቀመጥ ያለብሽ የተለያየ መልኩ በእንደዚህ አይነት ነገር እያደገ ሊመጣ ነው መቻሉ መረዳት ነው ማለት ነው። ይሄኛው እዚህ ጋር እናበቃና ከአይዲያ ኦንሊ እንደዚህ አይነት ንግግሮች ከአይዲያ ኦንሊ በደንብ ስላብላላ ናቸው ወደ ቢዝነስ ሬዲ ተሸጋገርሽ ተብሎ ነው። አሁን ቢዝነስ ሬዲ ላይ ነው ያለሽው። ሶ ቀጥሎ ወዴት ሊድ የሚለውን እናወራለን ማለት ነው። አመሰግናለሁ። እንዴት አየሽው? እስካሁን የሄድንባቸውን ብኖች ስለ አይዲያ አውርተናል፣ ስለ ማርኬት አውርተናል፣ ስለ ቡክኪፒንግ አውርተናል፣ ስለ ቢዝነስ ፖለቲክስ አውርተናል፣ ስለ ኤችአር አውርተናል፣ ስለ እድገት አውርተናል። የቢዝነስ እድገት ቢዝነስ ግሮዝ እንዴት አየሽው እስካሁን ያለውን? በኋላ ያው በወረቀትና በተለያዩ ነገሮች የሚሰጡሽ እንትኖች አሉ። እነሱን ደግሞ አንድ ላይ እንደ ሰነድ ይዘሻቸው ታብላያያቸዋለሽ። ግን እስካሁን ባለው እንዴት ነው? ምን ላይ ደረሽ? እስቲ እስካሁን የሰጠኝ ስልጠናዎች በጣም ብዙ ነገሮች አስተምረውኛል እና ከቢዝነስ አይዲያ ወደ ቢዝነስ ሬዲ መጥቻለሁ። ግን ደግሞ ከዚህ በፊትም ያው ብዙ ነገሮች ሞክሬያለሁ በራሴ ወደዚህ ቢዝነስ ለመግባት ማለት ነው። የተለያዩ ቢዝነሶችን ለመጀመርም ብዙ ስራዎችን ሰርቻለሁ። ተቀጥሬም የራሴንም ስራዎች ሰርቻለሁ እና ግን ደግሞ ያው ቆጥቤ ወደ ራሴ ስራ መግባት አልቻልኩም እና ይሄንን ቢዝነስ ለመጀመር ኢን ሚሊየንስ ያስፈልገኛል። ኢቭን ካራቫኑን ለመግዛት ራሱ ከ3 ሚሊዮን በላይ ያስፈልጋልና ይሄንን ተበድሬ እንዳልገዛ ባንክ ለመበደር ለምሳሌ ያው ብዙ ማስያዣዎች ምናምን ይጠይቃሉ። እኔ ቤት የለኝም፣ መኪና የለኝም፣ ማስይዘው ነገር የለኝም እና ይሄንን ነገር እንዴት ማግኘት እችላለሁ? ጥሩ ነው አንተ ዳይሬክሽው ልክ ነሽ። ብዙ ወጣቶች እኛ ሀገር እንትን ሐሳብ አላቸው፣ ሐሳብ ኦንሊ። እንደውም አንዳንዶቹ ሐሳባቸው ላይ ተኝተውበታል። አብረው ሁሉ ሊቀበሩበት ይችላሉ። ሐሳብን ግን ቅድም እንዳልኩት ጭንቅላት ውስጥ ጸንሶ ባርግዞና ከጭንቅላት ውስጥ ወጥቶ ተወልዶ አድጎ እንትን እንዲደረግ ስኪል ይፈልጋል ብዬሻለሁ። ዋናው እሱ ነው፣ ስኪሉ ነው። ቅድም የተሰጡሽ ንግድ ስኪል፣ የሂውማን ሪሶርስ ስኪል፣ የፖለቲክስ ስኪል፣ የተለያዩ ስኪሎች ያስፈልጋሉ። ነገር ግን አንድ የሚቀረው አሁን እንዳልሽው ፋይናንስ ነው። የመጀመሪያ ፋይናንስ ያስፈልጋል። ፋይናንስ እንዳለመታደል ሆኖ አይዲያ ፋይናንስ እኛ ሀገር ተጀምሯል ይላሉ፣ ግን ዳትማች ሲሰራበትና ምናምን ስፋት ይሰጥ አላየንም። የፋይናንስ ተቋሞቻችን እነዚህ ነገሮች ሲሄዱባቸው አይታይም። እውነትሽን ነው። ወጣት ኮላተራል ወይም ደግሞ ማስያዣ ይፈልጋል። ያን ደግሞ የለው፣ መሬት የለው፣ የሚያስይዘው ቤት የለው፣ መኪና የለው፣ መሳሰለ ነገር ላይኖረው ይችላል።
ግን ሌሎች አማራጮችም አሉ። አሁን ሀሳብን እንደዚህ በደንብ አብላልቶ መጨረሻ ላይ ወደ ቢዝነስ ሬዲ ሆኖ ሲመጣ የቢዝነስ ፕሮፖዛል ሆኖ ሚኒ ቢዝነስ ፕሮፖዛል ሆኖ ሲዘጋጅ ፈንድን የማፈላለግ ባህሪው ይጨምራል። ምክንያቱም እዛ ጋር ምን እንደምትሰሪ ኦልሬዲ ኢሊቬትድ ሆነሻል፣ ተነስተሻል። ሶ በእነዚህ ውስጥ ቡት ካምፕ ቡት ትራፕ አለ። ይሄ በየእንትኑ ዝግጅቶች ሲዘጋጁ ሄዶ ሀሳብን የገለጹ ምናምን አብሮ ከሆኑ ሰዎች ጋር መስራት፣ እንደዚህ ፓርትነርሺፕ ማለት ነው ማድረግ፣ እንደዚህ ያሉ እድርም እቁብም አለ ብልሽ ጓደኞች ሰብስበው ምናምን እንደ እድር ወይ እንደ እቁብ መጀመር፣ እንደዚህም አለ። ማይክሮ ፋይናንሶችም አሉ። በእርግጥ አሁን ከምትዩ ገንዘብ አንጻር አሁንም የምታስይው 20% እና ወይ እንቅስቃሴሽን ካላረገ ወደዚህ ሊደርስ አይችልም። ምክንያቱም ካራቫንሽ 3.5 ሚሊዮን ብር ከሆነና ከዛ በኋላ ውስጡ ያሉ ኢኩዊፕመንቶችን ብጨምሪና ወርኪንግ ካፒታልሽን ደግሞ የምታረጊ ከሆነ ነገር ከ4 ሚሊዮን ብር በላይ ሊሆን ነው። ስለዚህ እነዚህ አይነት ነገሮችን ለማድረግ ይህንን አኮሞዴት የማያደርገሽ ላይኖር ይችላል። ግን መቆም አያስፈልግም። አሁን ለምሳሌ እኔ ጋር መጣሽ አይደለ? አሁን እኔ አንቺን ሀሳብ በጣም ወድጄዋለሁ። እርጥብ በጣም ብዙ ሰዎች እንደሚበሉት ዋጋው በጣም አዋጪና ኦልሞስት ለከተማው ተፍተፍ እና የበትበት ኑሮ አይዲያል የሆነ እንትን መሆኑን ተረድቻለሁ። ስለዚህ እኔ አሁን ላንቺ ካራቫን ሰጥሻለሁ ማለት ነው። ካራቫንና ብትሰሪበት ሰጥሻለሁ ማለት ነው። ቴንክ ዩ ከልቤ ነው። ግን ለቀረጻ አይደለም ማለት በጣም አመሰግናለሁ። ይሄ ሀሳብ በደንብ ይሄዳል እና እናመሰግናለን። በርቺ። በስኬት ላይ እንገናኛለን። ድጋፎች ይሰጡሻል። ቴንክ ዩ